መለስ በየላውራ የሩምን አይለኛ ለሩም ዋና ሆነው መተው በደንበኛ ድራር እንዳረገው ለጂባ ዘንተኛ አቡለስ የተባለ ነበረው ቁወኛ ዛቱ ወደል ሆዳም መናት ይሸረኛ አሁን ዋናው ሆነው የመጣነው ለኛ ሰው ተሰብስበው ቆላ ተደገኛ ዋርካው ለተለው በሰይፉ ባንደኛ ባንደ ዘሊያ ፈጋው መሆኑ ኃይለኛ ይወራረር ነበር ባገሩ ጥነኛ ይልና የሆነ ነገር ከዚህ መሃል ይገልጽና ግን ያለስ ወጣ መስቱ ብላለችው አንቱ የጭፍራውን አሞራ በላቸው ለሊት ግድም ብዬ በመናሚያቸው አንቱን ሆነ እንደው አንድ አፍለኛ ዘንዶ ዋጥ አድርጎ ቆመ ተዳገት ወርዳው ስትነግረው ጊዜ ላይ ላያቸውን በጥፊ ቀቃና ናጠፋው አይኗን ወይ ታባሽ ያለ ክብሽ ክርሽን እንዴት ያለው እንደነው ቀራቢውን አልሰማም መሰለኝ ያን ያለፈውን ዳውድ እንዳረጉት ያንን ጃሉትን ባንድ ወንጨፍ ድንጋይ ከዓለም የኩን ተመልከት ያንሰው እንደዚያ ሲሆነ ብሎ ምገልጽበት አይነት አጋጣሚ አለ ሱብሃንአላህ ከዚያ ለየት ያለ ጦሩን ያዘጋጃል ሺሶስ ዛሬ 66 አመት አይተን ከአካባቢ ነው መሰለኝ 66 አካባቢ እንደዛ አይነት ነውና ጦሩን ያዘጋጃል እዚህ ሆኖ በስክብሪቶ አንድ የሆነ ሰው ኦሮምኛ እንጂ አማርኛ የማይሰሙት ሰው አዳምጡና ይሄ ሰው አሉ አማርኛ አይችሉም ኦኬ አዳምጡና ይሄ ሰው አሉ እርግጠኛ ነኝ ያን ጦር ተሳትፈዋል ያንን ኢሜጅ አመጣና ጭንቅላታቸው ውስጥ አስቀመጠ በጥሩ ድምጽ ደግሞ ሲባል ለየት ያለ መልእክትና ለየት ያለ ቦታ ይቀመጣልና የአርትም እኮ እንትኑ ይሄ ነው ስራው ማለት ሰውየው በስድንባ በመሳሰሉት በሚያነብበት ወቅት የመሰልቸት ነገር አለ ነገር ግን ያንን በስድንባ በመሳሰሉት ከሰዎችም በተለያየ መልኩ ያገኘውን ኢንፎርሜሽን ግን እንደዚህ ቀምሮ በግጥም መልኩ ቀምሮ ከዛ በኋላ ደግሞ እንደዚህ በሚጣፍጥ እንደ ራያ አይነቱ ድምጽ ደግሞ ጆሮ ላይ በሚያፈስበት ወቅት ቀጥታ በጣም ቆንጆ ነው ለምገርመኝ ነገር እያንዳንዱን ሰዎች ፉከራ ሲፎክሩ ያነሳል ኦኬ ሲፎክሩ በቃ የሆነ ነገር በጭንቅላት ያስቀምጥና እየፎከረ ያለውን ሰው አይንን ጨፍረህ ትመለከተዋለህ ካለሩ ሁኔታው ምናምኑን ሁሉ አይንን ጨፍረህ ትመለከታለህ ከዛ ደግሞ የጦር ሰላይ ይላካል ተልኮ ደግሞ ተመልሶ ይመጣል ተመልሶ ሲመጣ ምን ለማን እንደተናገረ ያንን ጦር ወስፍ እዚህ ሆኖ በስክሪፕቶ ሲዘረዝር ትገረማለህ በአንድ ቦታ ላይ እዚህ መንዙማ ላይ የሙስጠፋ ጦሮች በበነጋታቸው ሱብሂን ሰገዱና እንዳለማዳቸው ጦር ሰላይ ሰደዱ